ሰላም ዩቲዩብ ዛሬ ደግሞ በሌላ ቭሎግ ከች ብያለሁ። እንደተለመደው የስራ የህዝል ቭሎግ ነው ይዤላችሁ የመጣሁት ማለት ነው። ዛሬ አዲስ ስራ ስለነበረም ፏ ብለን ወጣን። ከዛ በኋላ እዚህ ጋር በመሀል ያው ቅዳሜ ነው ምናምን ካልበለዋል ጀለስ ያው እኔ ጾም ላይ ነኝ። እየራበኝም ቢሆን ስልኮቹ ምናምን አሸካክሙኝ ይበላል። እኔም በቻልኩት መጠን እንዳይበላ እየረብሽኩት ነበር። ከዛ ወደምንቀርጽበት ቦታ በታክሲ እየሄድን ካሜራው ምናምን ነገር ትንሽ አስቸግሮት ነበርና ጀለሱ ጋር ምናምን እየደወለ እየጠየቀው ነበረ። ያው ካሜራ መጠቀም አይችልም ጀማሪ ነው። ከዛ የሆነ ነገር አድርጎት ምናምን ሰራው። እዚህ ጋር ግን ምን እሺ ነው የግሬ ቅጥነት ምን ይሻላል እንደው ፊስቲክ ባይኖረንም እጃችንን ወደ ላይ ጊምባል ባይኖረንም ወደፊት ይኖረናል በማለት እዚህ ጋር ደግሞ ሳፋሪ ስልክ ተደወለ። ከዛ አነሳ ነው ሄሎ ከዛ ሳይቱ ጋር ደርሰን ምናምን ነገር መቀራረጥ ጀመርን እና በካሜራችን በስልካችን ምናምን ብቻ አስጨነቅ ነው። መጀመሪያ ክላይንቶቻችን ናቸው በራሳቸው ደርሰው ጠርተውን ዲጂታል ማርኬቲንግ ስሩልን ያሉት ሪል ስቴት ሳይት ነው እና አሁን ሹት እያደረግን ነው። እዛ ጋር ደግሞ አንድ ሌላ ትልቅ ህንጻ አለ። እዛ ጋር ይታያቸዋል ብዬ አስባለሁ። እዚህ ጋር አሁን ያለንበት ቺናት ፕላስቶ ነው። ይሄ የሚቀረጽ ነበረ ግን ሰዎቹ ምናምን ነገር እምቢ አሉ። ያው ተው ነው። ከጨረስን በኋላ ያው ታክሲ ምናምን ነገር ስላልነበረ አሁን በሬድ ሊሄድ ነው። ባለሀብቱ ጓደኛችን ነው የሚከፍለው አይደል? ባለሀብቱ ጓደኛችን ነው የሚከፍለው። አዎ። ከዛ አሁን ደግሞ ገና ይፍጠር አለ 10 ሰዓት ምናምን ሆኗል። 12 ሰዓት ነው። እንዴት እንደምደርስ አላውቅም። እስቲ ዝም ብዬ በፋራው ዛሬ በፋራው ነው የሚሄደው እንጂ ሚረፍድ ይመስለኛል። ከዛ ቢደክመኝም የፈጠነ ወደ ኢፍጣር መሄድ ነበረብኝ። ከዛ እንዳይርበን ምናምን ብለን ደግሞ ምግብ ልንገዛ ገባን። ምንም ምግብ ልናገኝ አልቻልንም። ብቻ የዘንድሮ አይነፋም ድጋሚ አልሄድምም። እዚህ ጋር ራሱ ጠብቄ ነው ዛሬ ተዋል እያልኩት ነው። እየሰማኝ አይደል? አስገባ አይደል? ዩቲዩብ ነው ቲክቶክ አይደል?